በአንድ እጁ የዘመናዊነትን ጽጌረዳ በሌላ እጁ ደግሞ ርኅራኄ የለሽ ሰይፍ የያዘ መሪ። ሴቶች መኪና እንዲነዱ የፈቀደ ነገር ግን መብት ጠያቂዎችን በጨለማ እስር ቤት ያጎረ፣ የሀገሩን ኢኮኖሚ ከነዳጅ ጥገኝነት ለማላቀቅ ትሪሊዮን ዶላሮችን የሚያፈስ ነገር ግን በጎረቤት ሀገር በሚሊዮኖች የሚቆጠሩ ሕፃናትን በጦርነት እሳት የጠበሰ እርሱ ማን ነው? በ30 ዓመት ዕድሜው የዓለምን ፖለቲካ ያናወጠው የአሜሪካን ፕሬዝዳንቶች እንደ ቼስ ጠጠር የሚያንቀሳቅሰውና የሳውዲ አረቢያን የዘውድ አገዛዝ ከስረ መሠረቱ የቀየረው ወጣት አልጋ ወራሽ መሐመድ ቢን ሰልማን። ዛሬ በማረፊያ የዚህን ሰው ውስብስብ ማንነት፣ የቤተ መንግሥት መፈንቅለ ሥልጣን፣ የየመን የደም አረንቋና የዓለምን የዲፕሎማሲ መድረክ እንዴት እንደተቆጣጠረው በጥልቀት እንመረምራለን። አብራችሁን ቆዩ። የሰው ልጅ ታሪክ እንደሚነግረን ታላላቅ መሪዎች የሚፈጠሩት ወይ በጦርነት ውስጥ ነው አሊያም በቤተ መንግሥት ሴራ ውስጥ። የመሐመድ ቢን ሰልማን ታሪክ የሚጀምረው ከዚህ የቤተ መንግሥት ሴራ ነው። እንደ አውሮፓውያኑ አቆጣጠር ነሐሴ 31 ቀን 1985 ዓ.ም በሪያድ ከተማ የተወለዱት መሐመድ ቢን ሰልማን የአሁኑ ንጉሥ ሰልማን ቢን አብዱላ አዚዝ ልጅ ናቸው። የሳውዲ ንጉሣዊ ቤተሰብ በሺዎች የሚቆጠሩ ልዑላን ያሉት ግዙፍና ውስብስብ ቤተሰብ ነው። አብዛኞቹ የሳውዲ ልዑላን ከሀገር ወጥተን እንሰልጥን በሚል ትምህርታቸውን በአሜሪካና በአውሮፓ ታላላቅ ዩኒቨርሲቲዎች ሲከታተሉ፣ መሐመድ ቢን ሰልማን ግን የተለየ መንገድ መረጡ። ያደገበትን ዛፍ የሚያውቅ አሞራ አይሳሳትም እንዲሉ እርሳቸው ከሀገራቸው ሳይወጡ በኪንግ ሳዑድ ዩኒቨርሲቲ በሕግ ትምህርት የመጀመሪያ ዲግሪያቸውን አጠናቀቁ። ይህ ውሳኔያቸው የምዕራባውያንን ባህል በቅርበት እንዳያውቁ ቢያደርጋቸውም በሳውዲ አረቢያ ውስጥ ያለውን የጎሳ የሃይማኖት አባቶችና የቤተ መንግሥት ውስብስብ ፖለቲካ ጠንቅቀው እንዲረዱ አስችሏቸዋል። ከወጣትነታቸው ጀምሮ ከአባታቸው ጎን ሳይለዩ እንደ ጥላ አብረው በማደጋቸው የአባታቸው የቅርብ ታማኝና ዋነኛ የፖለቲካ ደላላ ለመሆን በቁ። ወደ ሥልጣን እርከን ያደረጉት ጉዞ ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው ሳይሆን እንደ አውሎ ነፋስ ፈጣንና አስደንጋጭ ነበር። እንደ አውሮፓውያኑ አቆጣጠር በጥር 2015 ዓ.ም ንጉሥ አብዱላህ ሲሞቱ አባታቸው ሰልማን የሳውዲ አረቢያ ንጉሥ ሆኑ። ንጉሥ ሰልማን ወዲያውኑ የ29 ዓመቱን ወጣት ልጃቸውን መሐመድ ቢን ሰልማንን የሀገሪቱ የመከላከያ ሚኒስትር አድርገው ሾሟቸው። ይህ ሹመት በዓለም ላይ በወቅቱ ከነበሩት የመከላከያ ሚኒስትሮች ሁሉ በዕድሜ ትንሹ አደረጋቸው። ወጣቱ ሚኒስትር ስልጣን በያዙ በሁለት ወራት ውስጥ ኃይላቸውን ለማሳየት የወሰዱት እርምጃ እስከ ዛሬ ድረስ መውጫ ያላገኙበትን የየመንን ጦርነት መጀመር ነበር። በ2015 የኢራን ድጋፍ ያላቸው የሁቲ አማጽያን የየመንን ዋና ከተማ ሰንዓን ሲቆጣጠሩ መሐመድ ቢን ሰልማን ኦፕሬሽን ዲሳይሲቭ ስቶርም የተባለ ወታደራዊ ዘመቻ አወጁ። ይህን ጦርነት ሲጀምሩ የሳውዲ ጀነራሎች በጥቂት ሳምንታት ውስጥ ሁቲዎችን እንደመስሳለን ብለው አስበው ነበር። ነገር ግን ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው ያለምንም ጥልቀት የስትራቴጂ ጥናት የተገባበት ይህ ጦርነት ለሳውዲ አረቢያ ልክ አሜሪካ በቪየትናም እንደገጠማት አይነት የማይወጡት ማጥ ሆነባት። የሳውዲ ጦር አውሮፕላኖች የየመንን ትምህርት ቤቶች፣ ሆስፒታሎችና ሰርግ ቤቶች ሳይቀር በቦምብ ሲያጋዩ ዓለም በድንጋጤ የተመለከተ። በሚሊዮን የሚቆጠሩ ሕፃናት ለረሃብና ለኮሌራ በሽታ ተጋለጡ። ሁቲዎችም ከመሸነፍ ይልቅ ራሳቸውን አጠናክረው የሳውዲን የነዳጅ ማውጫዎች በሚሳኤል መደብደብ ጀመሩ። ይህ የየመን ጦርነት መሐመድ ቢን ሰልማን በዓለም አቀፍ ደረጃ እንደ ችኩልና ጦርነት ናፋቂ መሪ
እንዲታዩ ያደረጋቸው የመጀመሪያው ትልቅ ስህተታቸው ነበር። በሀገር ውስጥ ግን የስልጣን ሽሚያው ያለማቋረጥ ቀጥሎ ነበር። እንደ አውሮፓውያኑ አቆጣጠር በ2017 ዓ.ም መሐመድ ቢን ሰልማን የፈራ ይመለስ በሚል መሪ ቃል ዓለምን ያስደነገጠ የቤተ መንግሥት መፈንቅለ ሥልጣን አደረጉ። በወቅቱ አልጋ ወራሽ የነበሩትና በአሜሪካ የስለላ ድርጅቶች CIA ዘንድ ከፍተኛ ተቀባይነት የነበራቸውን ያጎታቸውን ልጅ ልዑል መሐመድ ቢን ናይፍን ከስልጣን በማውረድና ለቁም እስር በመዳረግ ራሳቸውን አልጋ ወራሽ አድርገው አወጁ። ይህ ብቻ አልነበረም። ከጥቂት ወራት በኋላ የጸረ ሙስና ዘመቻ በሚል ሽፋን ከ200 በላይ የሳውዲ ታላላቅ ቢሊዮነሮችን ሚኒስትሮችንና የገዛ ቤተሰባቸው የሆኑትን ልዑላን ታዋቂውን ቢሊዮነር አልዋሊድ ቢን ታላልን ጨምሮ በሪያድ በሚገኘው ባለ 5 ኮከብ ሪትዝ ካርልተን ሆቴል ውስጥ አሰሯቸው። ከነዚህ ታሳሪዎች ውስጥ ቢሊዮኖችን አስከፍለው ሲለቋቸው ይህ እርምጃ ሀብት ወደ መንግስት ካዝና ከመመለስ ባለፈ ሊገዳደሯቸው የሚችለውን የፖለቲካና የኢኮኖሚ ኃይል ሙሉ በሙሉ የሰበሩበት ታሪካዊ ክስተት ነበር። ከዚህች ቀን በኋላ በሳውዲ አረቢያ ውስጥ የመሐመድ ቢን ሰልማንን ቃል የሚቀለብስ አንድም ምድራዊ ኃይል አልነበረም። በዚህ ሁሉ ማዕበል ውስጥ መሐመድ ቢን ሰልማን አንድ ትልቅ የውጭ ደጀን ነበራቸው፣ አሜሪካ። በተለይም የዶናልድ ትራምፕ አስተዳደር። ዶናልድ ትራምፕ በ2017 ዓ.ም ፕሬዝዳንት ሲሆኑ ከመላው ዓለም ሀገራት በፊት የመጀመሪያ የውጭ ጉብኝታቸውን ያደረጉት በሪያድ ነበር። ይህ በታሪክ ያልተለመደ ክስተት ነበር። መሐመድ ቢን ሰልማንና የትራምፕ አማች የሆነው ጃሬድ ኩሽነር የጠበቀ ግላዊ ወዳጅነት መሰረቱ። ትራምፕ የሰብአዊ መብት ጉዳዮችን ወደ ጎን በመተው ለሳውዲ በ100 ቢሊዮን ዶላር የሚቆጠር የጦር መሳሪያ ሽያጭ ስምምነት ፈረሙ። መሐመድ ቢን ሰልማን ለአሜሪካ የኢራንን ተጽዕኖ በመካከለኛው ምስራቅ የምገታው እኔ ነኝ በማለት ራሳቸውን እንደ ቁልፍ አጋር አቀረቡ። ይህ የአሜሪካ ድጋፍ መሐመድ ቢን ሰልማን በሀገር ውስጥም ሆነ በውጭ የሚወስዱትን ማንኛውንም እርምጃ ያለምንም ፍርሃት እንዲፈጽሙ ትልቅ ከለላ ሆኗቸው ነበር። ነገር ግን የነገን ማሰብ የብልህነት ነው እንደሚባለው መሐመድ ቢን ሰልማን የሀገራቸውን መጻኢ ዕድል በነዳጅ ብቻ መተማመን እንደማይቻል ተረድተው ነበር። ስለዚህም አገሪቱን ከስረ መሰረቱ የሚቀይር ራዕይ 2030 የተባለ ግዙፍ ፕሮጀክት ይፋ አደረጉ። ለዘመናት በሃይማኖት ፖሊሶች ሙታዋ ትተዳደር የነበረችውንና ጥብቅ የሸሪያ ሕግ የሚተገበርባትን ሀገር ነፃ ማድረግ ጀመሩ። ለዓመታት ታግደው የነበሩት ሲኒማ ቤቶች ተከፈቱ። የሙዚቃ ኮንሰርቶች መካሄድ ጀመሩ። ከሁሉም በላይ ደግሞ በ2018 ዓ.ም ለሳውዲ ሴቶች መኪና የመንዳት መብትን ፈቀዱ። ሴቶች ያለ ወንድ ጠባቂ መጓዝ እንዲችሉ ሕጉን ቀየሩ። አሁን ላይ ኒዮም የተባለችውንና በበረሃ ላይ የምትገነባውን የ500 ቢሊዮን ዶላር የወደፊት የቴክኖሎጂ ከተማ እውን ለማድረግ ሌት ተቀን እየሰሩ ይገኛሉ። ይህ ሁሉ የለውጥ ጭብጨባና ዓለም አቀፍ አድናቆት ግን በአንድ ጥቁር ክስተት በቅጽበት ደፈረሰ። እንደ አውሮፓውያኑ አቆጣጠር በጥቅምት 2018 ታዋቂው የሳውዲ ጋዜጠኛና የመሐመድ ቢን ሰልማን ጠንካራ ተቺ የነበረው ጀማል ካሾጊ በቱርክ ኢስታንቡል በሚገኘው የሳውዲ ቆንስላ ውስጥ በአሰቃቂ ሁኔታ ተገደለ። የቱርክ መንግስት ባወጣው የድምፅ ማስረጃና የአሜሪካ የስለላ ድርጅት CIA ባረጋገጠው መሰረት ግድያው የተፈጸመው በቀጥታ ከመሐመድ ቢን ሰልማን ቢሮ በተላኮ የ15 ሰዎች የሞት ጓድ ነበር። ከአፍ የወጣ ቃል ከእጅ የወደቀ እንቁላል አይመለስም እንዲሉ ይህ ድርጊት ዓለምን አስቆጣ። ምዕራባውያን መሪዎች ሊያገሏቸው ሞከሩ። የውጭ ባለሀብቶች ከሳውዲ ሸሹ። መሐመድ ቢን ሰልማን የሰብአዊ መብት ተሟጋቾችን በማሰርና ተቃዋሚዎችን በማጥፋት ጨካኝ አምባገነን መሆናቸው በዓለም ፊት ተጋለጠ። ጆ ባይደን የአሜሪካ ፕሬዝዳንት ሆነው ሲመረጡ ሳውዲ አረቢያን የተገለለች አገር አደርጋታለሁ በማለት ዛቱ። ነገር ግን የዓለም ፖለቲካ መዘውር የጥቅም እንጂ የሞራል አይደለም። እንደ አውሮፓውያኑ አቆጣጠር በ2022 የሩሲያና የዩክሬን ጦርነት ሲፈነዳ የዓለም የነዳጅ ዋጋ ንሮ ሰማይ ነካ። ያኔ ፕሬዝዳንት ጆ ባይደን የተናገሩትን ውጠው ለነዳጅ ፍለጋ ወደ ሳውዲ አረቢያ በማቅናት ከመሐመድ ቢን ሰልማን ጋር
በቡጢ በመነካካት ሰላምታ ተለዋወጡ። መሐመድ ቢን ሰልማን የምዕራባውያንን መገለል ለመቀልበስ የሳውዲን ግዙፍ የነዳጅ ሀብት እንደ ጦር መሳሪያ በሚገባ ተጠቅመውበታል። አሜሪካ ነዳጅ እንዲያመርቱ ስትጠይቃቸው እምቢ በማለት ከሩሲያና ከቻይና ጋር ጠንካራ የኢኮኖሚና የፖለቲካ ትስስር ፈጠሩ። የብሪክስ አባል ሀገር በመሆን የምዕራባውያንን የፖለቲካ የበላይነት በመገዳደር ላይ ይገኛሉ። ከዚህ በተጨማሪ ዛሬ ሳውዲ አረቢያ የዓለም ስፖርት ማዕከል ሆናለች። ክርስቲያኖ ሮናልዶንና ኔይማርን የመሳሰሉ ኮከቦችን በቢሊዮን ዶላሮች ወደ ሳውዲ ሊግ በማምጣት የእንግሊዙን ኒውካስል ዩናይትድ ክለብ በመግዛት እንዲሁም የ2034ቱን የዓለም ዋንጫ አዘጋጅነት በማሸነፍ የሀገሪቱን ገጽታ እያጠቡ ይገኛሉ። መሐመድ ቢን ሰልማን ዛሬ በአርባዎቹ መጀመሪያ ላይ የሚገኙ ወጣት ቢሆኑም በአንድ እጃቸው የሀገራቸውን ባህልና ኢኮኖሚ ከስረ መሰረቱ እየለወጡ በሌላ እጃቸው ደግሞ ማንኛውንም ተቃውሞ ያለ ርህራሄ እያጨዱ ያሉ የዘመናችን እጅግ ውስብስብ ሀያልና የማይገመቱ የአረብ ንጉሥ ሆነው ቀጥለዋል። የዓለም ሀያላን ሀገራት ሳይወዱ በግድ እሳቸውን ሳይጠይቁ በመካከለኛው ምስራቅ ምንም አይነት ውሳኔ ማሳለፍ የማይቻልበት ደረጃ ላይ ደርሰዋል። ጊዜ የሳውዲው አልጋ ወራሽ ነው። መሐመድ ቢን ሰልማንም ጊዜያቸውን በሚገባ እየተጠቀሙበት ነው።